ሻሎም የአባቴ ብሩካኖች በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም ባላችሁ ቦታ ሆናችሁ እየተባረካችሁ የምትገኙ የማታውቁ ወንድማችሁ ነብይ ማቲ ነኝ። ዛሬ መልእክት ይዤ መጥቻለሁ። ይህንን መልእክት አንድ ሰው ለ20 ለ30 ሰው ሼር አድርጉ። ዛሬ የመጀመሪያ ጊዜ ወደ እናንተ ደርሶ ከሆነ ለዚህ ሚዲያ አዲስ ከሆናችሁ ፎሎ አድርጉ። በዩቲዩብ ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑልኝ። ዛሬ ይዤ የመጣው ወደ መልእክቱ ገባለሁ። ትንቢተ ዳንኤል ምዕራፍ 6 ከቁጥር 3 ላይ እንዲህ የሚል መልእክት አለኝ። ዳንኤል መልካም መንፈስ ስላለ ከአለቆችና ከመሳፍንቶች በለጠ፣ ንጉሥ በመንግስቱ ላይ ይሾም ዘንድ አሰበ። የዛን ጊዜ አለቆች፣ መሳፍንቶች ስለ መንግስቱ በዳንኤል ላይ ሰብን ይፈልጉ ነበረ። ስህተትም በደልም አልተገኘበትም። በእርሱ ላይ ሰብና በደል ያገኙ ዘንድ አልቻሉም ይላል። ክብር ለእግዚአብሔር ይሁን። እዚህ ቦታ ላይ የምናገረው የእግዚአብሔር ቃል በዳንኤል ላይ መልካም መንፈስ ነበር ይላል። በዳንኤል ላይ መልካም መንፈስ ነበር። ከአለቆች ከሹማምንቶች ከተመረጡት በልጦ ተገኘ። ንጉሥ ላይ ሞገስ አገኘና ንጉሥ ዳንኤልን ይሾም ዘንድ አሰበ። ንጉሥ ዳንኤልን ሊሾም ዘንድ አሰበ። በመንግስቱ ላይ ለመሾም አሰበ። በንግስናው ላይ ኃላፊነትን መስጠትን ፈለገ። ዳንኤል ላይ በመንገሱ ላይ ቅናት የሞሉት ዳንኤል እንዳይነግስበት ሰብን የሚፈልጉ አካላቶች ተነሱና ዳንኤል ግን ላይ ሰበብና በደል ሊያገኙለት አልቻሉም። ይህንን እግዚአብሔርን ቃል በጣም እጅግ ብዙ ጊዜ እንደሰማቸው እርግጠኛ ነው። በዳንኤል ላይ ሰብን ሊያገኙ አልቻሉም። ግን ዳንኤል መፈተኑ አላቆመም። ሰበብ ነው ብሎት በምንም ተዘዋውሮ ለዳንኤል አንበሳው ጉድጓድ ላይ መግቢያ ወይም በአንበሳው ጉድጓድ ላይ እንዲጣል ውሳኔ እንዲወጣ ተደረገ። በዳንኤል ላይ የነበረውን ፕሮግራም፣ በዳንኤል ላይ የነበረውን አጀንዳ፣ በዳንኤል ላይ የነበረውን መልካሙን ህልምን ሊያጨልሙ ተነሱ። ዳንኤል አምኖበት ዳንኤል የእግዚአብሔርን ፕሮግራም የእግዚአብሔርን ዓላማ በሱ ላይ ያለውን ስታክ ሊያደርግ ሊያቆም ሊገቱት ፈለጉ። በጣም የሚገርም ነገር ነው። በደል ነው ስህተት ነው ብሎ ዳንኤልን ለመጣል ያገኙት ምንድን ታውቃለህ? በአምላኩ ፊት ይጸልያል። ከኛ የተለየ አመለካከት አለው። መልካም መንፈስ፣ ዕውቀትን፣ መስተዋል፣ ህልምን መተርጎም እግዚአብሔር አምላክ ለዳንኤል ለሰሶስ ላይ የዛን ጊዜ በንጉሱ ፊት መልሶ ንጉሥ ሆይ ከይሁዳ ምርኮኛ የሆነው ዳንኤል በዕለቱ ሶስት ጊዜ ልመናውን ይለምናል እንጂ አንተ የጻፈውን ትእዛዝን አይቀበልም አሉት። ቁጥር 6 ላይ የዛን ጊዜ ንጉሱ አዘነ። ዳንኤልን አምጥቶ በአንበሶች ጉድጓድ ላይ ጣሉት። ንጉስም ተናገረ፣ ዳንኤል ሁል ጊዜ የምታመልከው አምላክ ያድናል። ዛሬ በዚህ አጋጣሚ ለእናንተ የምናገረው ትንቢቱ ቃል አለ። ለእናንተ የማውጀው መለኮታዊ በህይወታችሁና በዘመናችሁ ላይ በእግዚአብሔር ላይ የታመናችሁ አምላካችሁ አያሳፍራችሁ። ዋጋ በሚያስከፍል ህይወት ውስጥ፣ ግራ በሚያጋባ ህይወት ውስጥ፣ ተስፋ የሚያስቆርጥ ህይወታችሁ ውስጥ አንዳንድ ጊዜ ማለት ነው የምታስቡትና የምታቅዱት አብሮ አይሄድም። ዛሬ ግን ለአንድ ሰው አንድ ነገር ይላል። ማንኛው ነገር እግዚአብሔር አምላክ በውስጥ ላይ ያስቀመጠው ዓላማ ጠላት ሊገል በየትኛው ማጥቃጫ ቢነሳ እግዚአብሔር ያሻግራል። ምንኛው ማዕበል ቢያነሳ፣ ምንኛው ወጀብ ቢያነሳ፣ ምንኛው አውሎ ንፋስ ቢያነሳ የጠራው እግዚአብሔር የታመነ የጠራው እግዚአብሔር ወደ ማዶ ያሻግራል። የጠራው እግዚአብሔር ወደ ህልሙ ጋር ያሻግራል። በመላ ዓለም ላይ ያላችሁ ይህንን ወደ እናንተ የደረሰውን የምትሰሙት እግዚአብሔር ባንተ ላይ የነገረውን ተስፋ ቃል፣ ያየልህን ተስፋ ቃል፣ የጀመረልን ህልምን የትኛው ክስ ሊያቆም አይችልም። የትኛው ወደ ታች የሚያወርድ ነገር ቢኖር ሊጥል ጠላት ቢነሳ እግዚአብሔር ልጅ ስፍራ ጋር ትደርሳል። ላመነ ሰው ይሆን ከዚህ ደቂቃ ጀምሮ ጸልያለሁ። በጣም የሚገርም ነገር መጨረሻው ላይ የምናገረው ዳንኤልን የከሰሱ ሰዎች ቁጥር 17 ላይ
ድንጋዩን አምጥቶ በጉድጓዱ አፉ ላይ ገጠሙት። ዳንኤልን አንበሳ እንዲበላ ድንጋዩ አፍ ላይ አምጥቶ ምን አደረጉት? ላይ ገጠሙት። በዳንኤል ላይ የተደረገው እንዳይለወጥ በቀለበትና በመኳንንቶች ቀለበት አተም ማለት የማይሻር ይህንን ፍርድ ዳንኤል ማለፍ አለበት። የወጣውን ትእዛዝ ነው። ሃሌሉያ። ቁጥር 19 ላይ በነጋው ንጉሱ ማልዶ ተነሳና ፈጥኖ ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱ ወደ ዳንኤል በቀረበው ጊዜ በሐዘን ቃል ጠራ። ንጉሱም ተናገረ፣ ዳንኤል ሆይ የሕያው አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አለው። ዳንኤል ንጉሥ ሆይ 1000 ዓመት ንገስ፣ በፊት ቅንነት ተገኝቶብሃል። ባንተ ፊት ደግሞ ንጉሥ ሆይ ንግስናን አልበደልኩም። አምላኬ መልእክተኞችን ልኮ የአንበሶችን አፍ ዘግቶ እነርሱም አልጎዱኝም። የዛን ጊዜ ንጉሱ እጅግ ደስ አለውና ዳንኤልን ከጉድጓድ ያውጡ ዘንድ አዘዛቸው። ዳንኤልን ከጉድጓድ ወጣ፣ በአምላኩ ታምኖ ነበርና አንዳችም ጉዳት አልተገኘበትም። ቁጥር 24 ላይ ንጉስም አዘዘና ዳንኤልን የከሰሱ እነዚህ ሰዎችን አምጡልኝ አላቸው። አንድ ትንቢት ልናገር፣ ከሳሾችን እግዚአብሔር ለእናንተ በቆፈራቸው ጉድጓድ ራሳቸው እንዲገቡ ያደርጋቸው። ዳንኤልን የከሰሱ እነዛ የት አሉ? ዳንኤልን የከሰሱ የት ነው ያሉት? ዳንኤልን ለማጥፋት በዳንኤል ላይ ወጥመድ የዘረጉት የት አሉ? አምጡ አላቸው። ጉድጓዱ ጋር ገና ሲደርስበት አንበሳው ለነሱ ተፈታ። ለዳንኤል የታሰረው አንበሳ ለነሱ ተፈታ። ለእስራኤል በተከፈለበት አርዮን ገባው ስል ወንዙ እንደዋጠ ልክ በርጋ ሲደርስ አጥንታቸው ሰባበረ። ዛሬ አንድ ነገር ላል ጠላቶቹ ዘንድሮ እግዚአብሔር አምላክ እነሱ ባመጣው ፕሮግራም ራሳቸውን ያጠፋቸዋል። ፕሮግራም ያለ ዓላማ ያለ ጸንተህ ቁም፣ እግዚአብሔር ካንተ ጋር። ጸንተህ ቁም፣ እግዚአብሔር ካንቺ ጋር። ጸንተሽ ቁሚ፣ እግዚአብሔር ካንቺ ጋር።